ታልፊኝ ነበር እኮ አትጠገብ ኧረ እንደው እየምሰላሰል እየተጓዝኩ ነው እንጂ ማለፍ ሰላልፍሽ ምን ብዬ ሰላም ሳልሽ አልፋለሁ ሽብር እና ደህና ነሽ? ደህና ነኝ። ደህና ነሽ አንቺ? ደህና ነኝ። ጎሽሜ ደህና ነው ብለሽ በሰሞኑን አግኝቼውም አላውቅም። ተይ እንጂ ሽብር እኔ ጋርም ተገናኝተን አናውቅም። የለም አይቼው ማለት የለም ተገናኝታችሁ አታውቁም? የለም እንደው ማግኘት ማለት በሰሞኑን ልክ እና ምን ይሁን ብለሽ ነው አንቺ? ሰው ንቀት ነው? አምጡ ያልኳችሁን ሳታመጡ የቀራችሁ እንደው ሽብሬ አሁን ምን አድርጊ ነው የምትይኝ? ጎሽሜም እንደው ቅልጥ ብሎ ቀረ። 10 ሊትሩንም ዘይት አሁን የመግዛት አቅሙ የለኝም። እንደው ወይ ታህሊቱ ነገር ተጎጌሽ ተምልቱ ቆንጥረሽ ስጭኝ የምትይኝ እኮ ይሻለኝ ነበር። ተዚያች እንደው አፋፍሽ የምሰጥሽ አልፈልግም። ከዚያስ ሪያሉሽን ታሪ ነገር ትመረምር ያሉ አንቺ አልሁሽን ታመጭ ሌላ ልስጥሽ ትይ ሽብሬ አቃተኝ እንጂ አቅም እንዴት አሁን 10 ሊትር ዘይት አሁን ስንት ነው? አምስቱን እኔ ልናደርግ ነበር። እሱም ምንም ያርገኝ ብሎ ቀረ። ዳራውን አጥፋ። አሁን የ10 ሊትር የመግዣ ብር እየታመጣለሁ የለኝም እና ወይ ተነጋግረን ሂጅ ዝርዝር አድርጌ ደምስ እሙች ብር አንድ ሁለት ቁና ጤፍ ልስጥሽ። አልፈልግም እዛው ካመጣሽ አምጪ ያለዚያ ጉድሽ ሂጅ ነው ደምስ አልናገር እንዳይመስል እንደው ግድ የለም። ቆይና ጎሽኝ ልፈላልግና አሁን በዚህው በእግረ መንገዴ እንደምንም ብዬ ፈላልጌ ላምጣልሽ። እንግዲህ ሌላ ምን አማራጭ አለኝ? እንደው እሱ እንኳን ቢያግዘኝ አምስቱን እንደምን ማርገን ይገዛዋል። እኔ አንቺ ብቻ ማለት እሱ የጋራበት አይመለከተኝም። ዞሮ 10 ሊትር ዘይት እፈልጋለሁ። አሁን ማብሩ አልፏል። ምን ታረጊዋለሽ? አይ አንቺ ምን በቀረብኝ ምን እንደያች ተናከርብ እንደው ምን አለበት እናንተ እቺ ሴትዮ በጤኗ ነው ግን ይባሱን ብላ ብቻዋን ማውራት ጀመረች። እግሬ የሚቆምጠው ነው ይዛን ቀን አትጠገብ ጌታው እንዴት ነው? ምን የሚሉት ነገር ነው? አባወራውን አልፈህደህ አንተ ሟሯን ተራ የት አይነት ነገር ነው? አንተ ራ ደምሲ አላይችም አለ እንዴት አንተ ሰው ተገንዘብት ይወጥቼ የትልል ነው? እኔ እኮ እንደው አትጠገብን ደምስ ያለው ይልላት ነበር እኮ ጠርቼ ደምስ ያለላት ነበር ጠርቼ እኔን አልፈሬ እሷ አትጠገብ እያልክ ደምስስ ወይ ጣሊያ ምን አይነት ነው አንተ? እሙት ደምሲ አለኝ እኮ ነው ራ እንግዲህ አባይ ምን አባቱ እዚህ ቁም ያረግቻል ፍልፍል እኛ አንታጅም እኮ እኛ አንታጅም እኮ ኧረ እሙት እንደሱ ማለት እኮ የሚታይ ሰው ሌላ ሰው ነው የሚታይ እሙት እንደሱ አይደለም ደምሲ እንዴ አንተ እና እንዴት ነው ዛሬና እርሻ ተወጣሙኝ? ኧረ እርሻ ቀልብ ጠፍቶብሃል። ምን ዛሬ እርሻ ልጅ ልረስ ተማለቆሽኝ አሁን ምን ፈልገህ ነው የመጣህ? እኔማ አንተን አንድም ሁለትም ጉዳይ ላጫውተህ ብዬ ነበር። አታጫውተኝ አንተ ሰውዬ። እዚህ በማይረባ ጉዳይ እየመጣህ የሰራውን ስራ ማለቅ እንዳይመስልህ። ደምሲ ምን ሰርቼ ምን ሰማህ ደምሲ? ሰማህ ሰውዬ ይኸውልህ ወሽሜ ክላሊ ከዚህ ክላብ ይያለው እንጂ ደምሲ ታው እንጂ አፈር ያሳርስና ባለንጀራዎች አይደለም። ዝም በልማ አፈር ያሳርስና አንተ ተረገምክ። አዛው ሙታል ይያሉ ተው ደምሲ ተው የተረገመ እንቺ አንቺ ትንርግሽ ሄልኛ ሲቲ እድሜ ልኩርስ በሚረባው በማይረባው እንደተከሰከሰ በቤቴ ፈርበበላ አንቺ ችግር የለም አንቺ ጉድሽን በሙሉ አልሰማው እንዳይመስል የምን ጉድ ነው ደምሲ? ዝም በይ ብዬሽ
ያንቺና እኔ ነገር ያበቀልታል ፈልኩሽ 3 4 5 ማስረጃ ይዣለሁ በቃ እሱ ላጠናክርና ተዛው ያንቺና እኔ ትዳር አበቃል ታከተመ ከተመልክ አንቺና እኔ ያበቃልኩሽ እኮ አንቺና እኔ ምን ሰራሁ አንቺ ያልሰራሽው ስራ አለ እንዴ ምን ያልሰራሽው ስራ አለ አው ያንቺ ነገር እኮ ቢወራ ተሐሰበ ቢወራ እኮ ተዘርዝሮ አያልቅም እኮ ሲጀመር አጀንዳ ይዘን ሰውን ሰብስበን ብናገረው 2-3 ቀን ይፈጃል ነገረኛ ታዲያ ብለሽ ምን ሰማብኝ እና ያቺ ጅራታም ሰስይ እንደው ተናግረኝ አፈሪያ ብለሽ አንድ ቀን አፍታታ ትናገር ሁሌ ህሙሙሙ እንዳለች እንዲው ይጋሽ ደሙ ታያለች እቺ እኛንተ ማየት ገብተሽ ስራሽን ብትሰሪ ይሻልሻል ወጥተሽ ተምተሽ ተዚህ ቤት ስራሽን ብትሰሪ ይሻልሻል እንዳይረብሽ እንኳን ስንቅሽን አዘጋጁ አንቺ ሆነሽ አይ አንቺ እንዴት ያለሽ ወሬኛ ነሽ አንቺ ደሞ ባንተምሶ ክፍትላለህ እኔ እንዴው ነገሩን እንዴው ቻል አርጊው እንዴው ማረገውን ሁሉ አረግልሻለሁ ብዬሽ እና ሚስጥሩን በሙሉ አውጥተሽ አራክፈሽ ተናገረሽ ጉርት ሰሪኝ አንቺ ደምስያስ ቤቱ ሰድና ብላ ግባ አብልቷ ጠጥቶ የሚሰደኝ ሰው የዛሬ በሽመል ብሎ ይመልሰኝ እሰይ ደግ አረገ ገና እኔ ደግሞ ህጀ ጉድህን ዝርዝር አርጌ ስነግረው እንኳን ከቤቱ ማባረር ካገርም ሊያባረርሽ ይችላል አንድ ነገር ተናገሪ እንጂ ወርድ ከራሴ እኔ ምን ጊዜም ከሱ ጋር ወዳጅ አልሁኝም አንቺ ምቀኛ አንቺ ክፉ አንቺ ለማመች እንደዚህ ነበር አንተ ምቀኛና ክፉ ምትለኝ እኔ የሰው ቀጣፊ ክፉ ራ ወጋ ያርጋ አይ ነው በሰው እንጀራና በሰው ትራር ምገኝ የወንድ ሚስት ማማገጥ ደግሞ ምን ቀንተሽ ነው እናት ይጓ የሚነካሻተሽ ወደን ዝም ብዬ አንቺ የሚነካሻተሽ ገልሞታሽ የሚመጣብሽ አጣሽ እኮ ነው አንቺ ቀናተኛ አፈር ቢያውንም አይጥቀምሽ እንግዲህ ማይደገም እንደ የዛሬ ነው ወጣ ሽብሬ ደናችሁ ሰነበታችሁ እንደምን ነሽ ደህና ናችሁ እግዚአብሔር ይመስገን ወላችሁ ነው ሁለታችሁ ቆዝማችሁ ተቀምጣችሁ ኧረ ደህና ነን ደህና ሳትመስሉም ኧረ ደህና ነን አብሽ ምኛ ሲጀመር ምን እንሆናለን እንደምታውቂው በፍቅር በመተሳሰብ እኔ ምን እንኖር ሰዎች ነን ምንም ችግር የለ እኔ አለም አይ መስሎህ አይሞኙ አንተ ማናቴ በወጉ ሀገር ጉድህን አልሰምተህ አልሽኝ የምን ጉድ ኧረ እዚህ ነው እና እንዲያ ነው እንደነገርኩሽ ነው የኛ ነገር እና ትጠጋ ነገር የተባልነውን እንዴት ነው የምትይኝ ሽብሬ አይደለም እኮ ቆይ እኔ እንደው እስማማለሁ ግድ የለም አከሳልሻለሁ ዝም በይ አክሽን ዝም በይ እንደው ዝም ማለት አይሆንልሽ እንኳን ተሳደሽ ነው ብሩን እኮ እንድታውቂው ገና ህልቱ የሚትራቅነች ነው እኮ መገዘው ቆይ ተረጋጊ እንጂ 10 ሊትር ዘይት እኮ ነው እንዴው 20 አርጌ ነው የምልሰው ሙቼ ፈልገው ዛሬማ ሆነ ታገኛለሁ ብር አሁን ምንም ነገር የለኝም እኮ ሽብሬ በባዶ ነው እንደው አስመስለሽ አውጭና ወስጪ አስር ሊትር ዘይት አሁን ተኝ ቤት ይቀመጣል አንድ ለራሱ የለም እኮ ሽብሬ እንደው ወስጪኝ ነው ያገዛዋል ሽብሬ እንደው እውነት በእጅ አልበላሽም ግን እንደው አብረን አንቺና እኔ እንደው አልተጎራበትንም ከምን አለ ግን ቀን ሲጥል እኮ እንደው አንቺም እኮ ነገ ታይ እንደው ዘይቱን ከስዳ ዛሬ ማሰጪኝ ከሆነ ጉድሽ ፈለዳል እንደው ፈላልጄ እሰጥሻለሁ እንደው አንቺ ረቴ እባክሽ እንደው ተለምንሽ አታውቂም ሽብሬ ደምሴ አቤት እንደው የሆነ ጉዳይ ላጫውትህ ነበር የምን ጉዳይ ነው ጉዳዩማ ይኸውልህ አንድ ቀን ዕቃ ልዋስ መጥቼ መዋስ ሸጋ እንደው ዕቃ መዋስ ሸጋ ነው አትጠገብና ጎሽሜና አብረው አግኝቻቸው አይደል አገኘሻቸው ምን ማለት መስሎሽ ነው ማን ነገርህ ነው ያለ ያጋቸው አትጠገብ ሁሉ ነገር ቋውቃለሁኝ እሙት በለኝ እስቲ ኧረ ፈሪያስ ሙተሽ ቼ ሲጀመር እኔ ድሮ ማምኘሽ ነበረ ለካስ አንቺ ቱርካሽ ነሽ
ራፍሬ ብለሽ እኔ እርሻ በወጣው ቁጥር እግሬን እየጠበቀ እየገባ የሚያረጋው በሙሉ ማለቁ እንዳይመስልሽ። እቺ አሁን ቀጥ ብለሽ ልብስሽን ይዘሽ ወደ መጣሽበት። ቆይማ ደም እስኪ ተቀመጥና እናውራ። ምኑን ነው የምታወሪኝ? ላስረዳህ እንደው እሱ የመጣበትን ብዬ ነው። ኧረ እሱ ጋራ ስትባልቁ የት ነበር ታስረጅኝ ነው አይደል? ነይ አንቺ ነይ ልብስሽን ይዘሽ ጥርግ በይ። አንቺ ደግሞ ትሰምኛለሽ? መጀመሪያ ለኔ ተቆርቁረሽ ቢሆን የኔ ቤት እንዳይፈርስ ፈልገሽ ቢሆን ኑሮ ሁሉን ነገር መጀመሪያ ትናገሪ ነበር። ዘይትን ባልጠይቅሽ ነበር። ወራ ለምስ ዘይቱን እኮ ነው የፈልገው እኮ አይደለም። እና እንግዲህ ያምናባሽ ነው ዳግም እንዳይደግሙ አፈር ያለሽ አፈር። ዝም በይ እቺ ወሬኛ እቺ ነገሩን በኔ ላይ አረጋግጥ። ቀጥለሽ ከቤት ውጭ ተርበይ። ኧረ እኔማ በቀር ወጣለሁ እንጂ የሰማይ ስባሪ አፈር ያብለሽ። ነገሩን በተናገሩ የጥፋተኛ ህጅ ብዬሻለሁ። ልብስሽን ይዘሽ ውጭ ነው የምልሽ። አንሰትጆ ውጭ ብዬሻለሁ። አንተ እንደምን ሆነ ነው ዛሬ ሲያለውት? ዝም በይ እቺ እቺ የእናቷ ዘር። አንቺም በልብስሽ ይዘሽ ውልቅ ከእናትሽ ጋራ እዚህ ቤት እንዳላገኛችሁ እኔ ነው ያርገኝ።